በሞትና በህይወት መካከል የመቆየት ጊዜ በኋላ ወደ ነበርንበት ቦታ በሰላም ተመልሰናል። ሰላም፣ ጤና፣ ፍቅር ለእናንተ ይሁን ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካ ሾው ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ እየመጣን አብረን የምንፈታበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን፣ ቤተሰቦች ብል ይቀልኛል ለእኔ ያለፈውን ነገር የተመለከታችሁት ነበረ። በጣም የስቃይ ጊዜ፣ በሞት እንዲሁም ደግሞ በህይወት መካከል የመቆየት ጊዜ ነበረ። ፍቅራችሁ፣ ቤተሰባዊነታችሁ እጅግ እንደበረታ አድርጎኛል። በጣም አድርጌ ማመስገን እፈልጋለሁ። ማመስገን በጣም ማሳነስ እየሆነብኝ ነው። ባለፈውም ከልዑል ጋር በነበረው ቪዲዮ ተመልክታችኋል። ገና ቤት እንኳን ሳንገባ ከጠበል ቦታ እንደመጣን ነበረ ወደ እናንተ ወደ ስቱዲዮ ልዑልም ጠርቶኝ እኔም መሄድ ይገባኛል መሄድ አለብኝ የሚለውን ውሳኔ ወስኜ በቀጥታ ከእናንተ ጋር ቪዲዮ እንድሰራ ወይም ደግሞ እንድገናኝ የተደረገው በዛ ምክንያት ነበረ። ለእናንተ ካለን ፍቅር ለእናንተ ካለን ክብር አንጻር በቀጥታ ያለንበትንም ሁኔታ ማሳወቅ ስላለብንም ጭምር እንግዲህ የተለያዩ ኢንቦክሶችን ኮሜንቶችን ሳይቀር እያየው ነበረ። የምሬ ነው የምላችሁ የነበረው ጊዜ በጣም ከባድ ነበረ። መልእክቶቹን ኢንቦክስ የተደረጉትን ከኢንቦክስ በተጨማሪ ኮሜንት ላይ የጻፋችሁትን ሁላ ሳይቀር የተለያዩ ቪዲዮዎችን ለማየት እየሞከርኩ ነበረ። በጣም ነበረ ስሜታዊ ያደረገኝ። በጣም ነበረ እንግዲህ ምን እንደተሰማኝ በጊዜው ምን አይነት ስሜት ውስጥ እንደከተተኝ አታውቁም። ምን ያክል ለኛ ወይም ደግሞ ለኔ ፍቅር እንዳላችሁ ያያችሁበት ነው። በጣም አድርጌ ማመስገን እፈልጋለሁ። እግዚአብሔር ያክብርልኝ ሁላችሁንም ማለት እፈልጋለሁ። ሁላችሁም በየሃይማኖት በያላችሁበት ስትጸልዩ እንደነበረ ምን ያክል ስሜት ውስጥ ገብታችሁ ከልብ የሆነውን ነገር ስትገልጹልኝ እንደነበረ ተመልክቻለሁና በጣም ትልቁ ነገር በዚህ ምድር ላይ ስንኖር የሰው ፍቅር ነውና እንደዚህ አይነት የሰው ፍቅር ለኔ ያሳያችሁትን ፍቅር ለእናንተ ይሄ ፍቅር ይስጣችሁ ማለት እፈልጋለሁ። ምንም ማለት አልችልም። ከፍቅር በላይ ሰውን ከመውደድ በላይ ምንም ያክል ነገር የለም። የተለየ ነገር ከዚህ በላይ የለም። ይሄ ለኔ ያሳያችሁትን ፍቅር ለእናንተ ያደርግላችሁ። የምትወዱት ሰው መልሶ ይወደድላችሁ እስከ ሞት ድረስ ራሱን እስከ መስጠት ድረስ የሚያደርግ ፍቅር ለእናንተም ይስጣችሁ ማለት ፈልጋለሁ። ከዚህ በላይ ምንም ልለው አልችልም። እንግዲህ ይሄንን ሁሉ ነገር ያደረጋችሁልኝ ፍቅር ለእናንተ መመለስ የምችለው እንግዲህ በስራዬ ነው። ያለውን ነገር በመስራት ነገሮችን በማስተካከል ለተበደሉ ሰዎች በመድረስ ነው። ከቤተሰብም ጋር ያለውን ነገር ለማውራት ሞክረናል። ቁጭ ብለን ለመወያየት እንግዲህ ጠፋ ብለናል ሰሞኑን። ነገሮችን ማስተካከል ከቤተሰብም ጋር መለስ ብሎ መወያየት፣ ዱካም እንደ ዱካ ሾው እንደ ክሩ ደግሞ እርስ በርስ መወያየት ከነ ልዑልም ጋር ሳይሆን ሳይቀር ያለንበትን የደረስንበትን ነገር ማውራትም ፋይሎችንም መረካከብም ያሉብን ነገሮች ስላሉ በዛ ምክንያት ትንሽ ቆየት ብለናል። ያለው ነገር የግድ ነው። እዚህ ስራ ላይ ምንም አይነት ስህተት መፍጠር አይኖርብንም። የምንሰራት እያንዳንዷ ስህተት ለጠላቶቻችን ምን ያክል ቀዳዳ እንደምንተው እኛም የምናውቀው እናንተም ደግሞ የምትመለከቱት ጉዳይ እንደነበር ነው። ስለዚህ እያንዳንዱ ነገር አጥርተን ወደ ኋላ መመለስ ስለሚኖርብን እዚህ ጋር እንግዲህ ለነ ልዑልም እጅግ በጣም አድርጌ ማመስገን እፈልጋለሁ። የነበረውን ነገር በምን አይነት ሁኔታ የደረስንበትን ነገር ሶልቭ እያደረገ እንደነበር እናንተም የተመለከታችሁት ነው። እንግዲህ እኛ ጋር እዚህም እኔም ሆንኩ ልዑልም ሆነ እና አቤልም ጨምሮ እዚህ ፊት ለፊት እንወጣለን እንጂ እንደ ዱካ ሾው እንደ ክሩ ሁላችንም ጋር ከጀርባ ያሉ ክሮዎች አሉ። በጣም የሚለፉ ህይወታቸውን ሳይቀር ሰውተው ወደ ኋላ ሳይሉ ራሳቸውን እንግዲህ ለጥይት ለሞት አሳልፈው እየሰጡ በኬዞቹ ሁሉ አብረው የሚገቡ ሰዎች አሉ። ከካሜራ ጀርባ ካሜራ ማያሳያቸው ካሜራ የሚደብቃቸው ሰዎች። እነዚህ ሁሉ ሰዎች ግን በእውነት እንድታመሰግኑልኝ እፈልጋለሁ። ምንም አይነት ለነፍሳቸው ርህራሄም ሆነ ምንም አይነት ፍርሃት ሳይኖርባቸው ነው ያንን ነገር እያደረጉ ያለው። አሁንም ቢሆን የሚቀጥሉት በዛ መንገድ ነውና እነሱም ከልዑል ጋር ሁሉም አብሮ ነበር አብሮ እየለፋ እንግዲህ ለነፍሱ ለራሱ ለህይወት ሁሉም ህይወት ያለው ሰው ነው። ቤተሰብ ያለው ሰው ነው። ቤተሰቦቻቸውን እንኳን ሳይሉ በዛ ሁኔታ ውስጥ አብረው እየታገሉ ነበረ። እንግዲህ ለእናንተ እንዳመሰገንኩት ሁሉ ለክሩም ሁሉ በጣም ከልብ አድርጌ ማመስገን እፈልጋለሁ። እናንተንም እግዚአብሔር ያክብርልኝ ማለት እፈልጋለሁ። የህግ አካላቶችም ነበራችሁ በዚህ መሀልና እናንተንም ሁላችሁንም ማመስገን እፈልጋለሁ። እንደ ክሩም ያላችሁትን ሰዎች በጣም ነው ማመሰግነው። እጅግ በጣም ነው የምወዳችሁ። ከዚህ በኋላም ደግሞ ይሄ አብሮነታችን ይሄ ስራችን ይቀጥላል ማለት እፈልጋለሁ። እንደተመለከታችሁት እንዳያችሁት እንግዲህ የመድኃኒቱ ሁኔታ ነበረ። በልዑል ሂደት ውስጥ የተፈጠሩትን እያንዳንዱ ነገሮች ከጠንቋዩ ልጅ ጋር
ሳይቀር የደረሰውን ግብግብ ከወሬው ቀላቢ ከተባለው ሰው ጋር መድኃኒቱ የተገኘበት ሰው ጨምሮ እያንዳንዱ ሰዎች ጋር የነበሩትን ቆይታዎች በእኛ ቁጥጥር ስር ነበሩ። ከዛ በኋላ እንግዲህ እኔ እንግዲህ ይህንን አቅም አጣሁኝ ከነሱ ጋር የመቆየቱን። ከዛ በኋላ ልዑል ገብቶ ነገሮችን ቦታ ቦታ ለማስያዝ ለማስተካከል ነበር የሞከረው። ተሳክቶለትም ደግሞ ዛሬ የደረስንበት ደረጃ ላይ ደርሰናል። በእናንተም ፍቅር በእናንተ ጸሎትም ቢሆን የእኛም ሰዎች የልዑልም ጀግንነት ታክሎበት ማለት ነው። እንግዲህ እንዳያችሁት የተፈጠሩት ነገሮች ነበሩ። ከቤተሰብም ጋር ከአክስቴም ጋር የተወሰኑ ሰጣ ገቦች ነበሩ። ዶክተርም መጥቶ እዚህ ያለውን ነገር ለማስረዳት ለማውራት ሞክረው ነበረ። እንግዲህ ይሄ ነገር እንዳይሆን ይሄ ነገር አይደረግም። ከሰይጣን ወይም ደግሞ ከአውሬ ከጠንቋይ የመጣ መድኃኒት ለልጃችን ልትሰጠው አይገባም። አይሆንም። ዳንኤልን አተናል። እንደገና ደግሞ እሱም በዚህ ምክንያት እንድናጣው አንፈልግም። ጸበል ሄዷል፣ እሱ እንደሆነው ይሁን ብለው በዚህ አንድ ሁለት ተደራርገው ነበረ። እንግዲህ ይህንን ደግሞ እናንተ ያያችሁት የተመለከታችሁት በቀጥታም የለቀቅንላችሁ ቪዲዮ ላይ ተመልክታችኋል። እነሱን እውነት ለመናገር ከጊዜ በኋላ አሁን ከተቀመጥኩ በኋላ ነው ቪዲዮዎቹንም እያየሁ ያለሁት። እንደነገርኳችሁ እንደምታውቁትም ከሆነ ቪዲዮም ማየት አልቻልኩም፣ ስልክም አልቻልኩም፣ ይዤም አልሄድኩም። ያንንም ደግሞ ለማድረግ የምችልበት ሲቹዌሽን ውስጥ አልነበርኩም። እንደተመለከታችሁት ከሆነ ራሴን የማወቅ ያለማወቅ ሂደት ውስጥ ስለነበርኩና አሁን ነገሮችን ሳይ ቪዲዮዎችን ስመለከት የነበሩትን ነገሮች በሙሉ ተመልክቻለሁ። ከቤተሰብም ጋር የተወሰነ ያክል ቁጭ ብዬ ለማውራት ሞክሬያለሁ፣ ከእናቴም ጋር ከአክስቴም ጋር እና ቤተሰቦቼ ስለሆኑ ያለውን ነገር ከልዑልም ጋር የተወሰነ ቁጭ ብለን ለማውራት ሞክረናል። ነገሮችን ለማስተካከል እየሞከርን ነው። ነገር ግን አሁን ያለውን ነገር ለእናንተም ለቤተሰቦችም ማጥራት ስላለብን የተፈጠረውን ነገር ከዛ በኋላስ ምንድነው እያንዳንዱን ነገር ሰጣ ገባም ከሆነ አጥርተን መሄድ ስላለብን ዶክተርስ የተፈጠረውን ነገር ምንድነው የተፈጠረው የነበረውን ነገር የግድ ማወቅ ስላለብን መግለጽ ስላለብን ስለ መድኃኒቱን ጨምሮ ስለተፈጠረው ነገር እንግዲህ በይፋ ዛሬ ስራችንን ጀምረናል ማለት ነው። ነገ እንደሚቀጥለው ከዚህ በኋላ እንቀጥላለን። አሁን ግን ያለውን ነገር አጥርተን መሄድ ስላለብን ቤተሰቦችንም ዶክተርም እዚህ ድረስ ጋብዘናል ስላለው ነገር ከልዑልም ጋር ስለነበረው ሰጣ ገባ በቀጥታ ከእሳቸው ጋር ከወይዘሮ ቀለማ ወይም ደግሞ ከእቴት ጋር ከዶክተርም ጋር የምናወራ ይሆናል። እንግዲህ የሚፈጠረውን ነገር የምናወራውን ነገር እስከ መጨረሻው እስከ ፕሮግራማችን ፍጻሜ ድረስ እንድታዩ እንድትከታተሉ እኔ ጋብዛለሁኝ። እንግዲህ በይፋ እንደምታውቁት ዛሬ ስራችንን ጀምረናል ማለት ነው። ከዚህ በኋላ እንቀጥላለን። እሺ እንግዲህ ወይዘሮ ቀለማን ወደዚህ ጋብዙልኝና ከኔ ጋር እንቀጥላለን ማለት ነው። ተመልካቾች መልካም ቆይታ